በዛሬው ቪዲዮ ተስፋ ለቆረጣችሁ ሰዎች 7 ወሳኝ ነገሮችን ይዤላችሁ ቀርቤያለሁ። ሰባተኛው ደግሞ በጣም በህይወታችሁ ውስጥ ልታጡት የማይገባ የህይወት ቁልፍ ነገር ነው። እንድትከታተሉኝ በአክብሮት ጋብዛችኋለሁ። እኔ ተፈራ ገብረሃና ነኝ። ይህ ከጀርባ የምታዩት ቦታ AI አይደለም። በአንደኛ ደረጃ የጠባቂነት ክፉ በሽታ ሰው እናቴ አባቴ አጎቴ አክስቴ እያለ እነሱን ሁሌ እንደጠበቀ ይኖራል። አክስቴ እንዲህ ሳታረግልኝ አጎቴ እንዲህ ለምን አያረግልኝ አትበል። ሁሉም የራሱ ኑሮ አለው። በቃ ሁሉም ጎሎበት ነው የሚሮጠው። አንተን ዞር ብሎ የሚያይህ የለም። አንድ ፈጣሪ ብቻ እግዚአብሔር አምላክ 2 እጆች ፈጥሮልናል፣ ግራና ቀኝ። እነዚህን 2 ሰራዊት 2 ክፍለ ጦር ሰራዊት ይዘን አትጠብቅ፣ ከሰው አትጠብቅ፣ ከሰው አድርግ እንጂ ከሰው አትጠብቅ። በዚህ ምድር ላይ የተፈጠርከው አንተ ለአንተ ብቻ ነህ። አትጠብቁ። ጠባቂነት በጣም ይጎዳል። ስንጠብቅ ቀኑ ይመሻል። ስለዚህ ከጠባቂነት መንፈስ እንውጣ ብዬ እመክራለሁ። ተጠቀምባት። እቺ ምርጥ ቦታ ነች። እሺ አምባ ማርያም ወደ ደብረ መድኃኒት አይደለ? እግዚአብሔር ይመስገን። እድል ስለ እድል ደግሞ እድሌ ጠማማ እድሌ እንዲሆኑ አትበል። እድል እጅ ላይ ነች። እግዚአብሔር ያደለ መጀመሪያ ሰው አድርጎ ስለፈጠረ ይሄ መጀመሪያ ትልቁ መታደል ይሄ ነው። በቃ ለምን አዙ አልሆንክም? ለምን አሳማ አልሆንክም? ለምን ጅብ አልሆንክም? ሰው ሆኖ መፈጠር የመጨረሻ ትልቁ እድል ነው። በቃ ከዛ በኋላ ደግሞ ሌላውን ደግሞ ሂንት ነው እኮ ፈጣሪ የሰጠን ሂንት ነው። ሰው አድርጎ ፈጠረን ሂንት ነው። እድልህን ራስህ ፍጠረው፣ ራስህ ፍጠረው። እግዚአብሔር ይመስገን። ቅድም እንዳልኳችሁ ፈጣሪ ሰው አድርጎ ፈጥሮናል። እድሎች ደግሞ ሞልተዋል። በስማም ተፈጥሮ ስራ አትምረጥ። ያገኘውን አተራምስ። ሸክምም ከሆነ ተሸከም፣ ድንጋይ ፈለጣም ከሆነ ፍለጥ፣ ባሬላ ሸክምም ከሆነ ተሸከም። ስራ ሞልቷል። ዝቅ በል፣ አየት፣ ግራ ቀኝ፣ ሌፍት ኤንድ ራይት፣ አፕ ኤንድ ዳውን፣ ፍሮንት ኤንድ ባክ የሚባል ነገር አለ። ፊትና ኋላ፣ ግራና ቀኝ፣ ከላይና ታች ሞልቷል። ግን ያው ፕሮቶኮል የምትባል ነገር አለች። ትልቁ ነገር ምንድነው? በተሰጠ ቀንና ጊዜ ተጠቀምባት። በቃ ሰላም ነው አባ፣ እንዴት ነህ? ብዙ ቀረኝ። በቃ ግማሽ ደርሷል። ትንሽ እቺ ነች። እቺኛው ዳገት ነች። ከባድ ተው እንጂ የሆነ ትንሽ ነው። በቃ ደርሷል። አታስፈራራኝ በእናትህ። እሺ በአራተኛ ደረጃ ስለ ጭንቀት ነው። ማንም ተጨንቆ ነጩን ጸጉር ጥቁሩን ጸጉር ነጭ ያደርገው። ትናንትናን እያሰብክ አትጨነቅ። ትናንት ሄዷል፣ ላይመለስ ፋይል ዘግቶ ተፈራርሞ ዶክሜንቱን ዘግቶ ነው ሄዶ ወደ ፋይል ቤት ወደ መዝገብ ቤት ገብቷል። ዛሬ ደግሞ ነገ እንዳትሆንብህ ዛሬ ያገኘውን ስራና እደር። ነገ ላይ ሆነ ዛሬ ስታስባት ትደሰታለህ። በቃ እንዲህ ባደርግ እኮ እንዲህ አይሆንም ነበር፣ እንዲህ ቢሆን ኖሮ እንዲሆን አይሆንም። በቃ ሞቷል። ዛሬ ኑርባት። ፈለግከውን ስራ ተራምሰ ፈለግከውን ሆነ ኑርባትና ለነገ መሰረት ጣልባት። ነገን ዛሬ እንኑር እንደሚባለው ማለት ነው። ስለዚህ ጭንቀትን ካይምሮ ማስወጣት የምትችለው ወደ አክሽን፣ ወደ ተግባር፣ ወደ ስራ ሲገባል። ስራ የተገኘውን ስራ ውስጥ ገብተህ ራስህን ቀይር፣ ጭንቀትን አራግፍ። ለተጨነቀ ለተቸገረ መድኃኒት የሆነ ቦታ ነው ደብረ መድኃኒት። ዛቲቲ አምባ ማርያም መካነ ክብሮሙ ለቅዱሳን። ፍቅርሽን በልቦናዬ ጣዕምሽን ባንደበቴ ሳይብኛ ሳድሪብኛል። አምስተኛ ደረጃ ደግሞ የምገልጽላችሁ ዛሬ ማማረር ኢትዮጵያ ውስጥ ሞልቷል። የሚያማርር ነገር የተሰጠንን ብናቅ የጎደለን የለም። እጃችን ላይ ያለ በጣም ወርቃማ እድሎች አሉ። ጤና ሰጥቶናል። ብር ተሸክሞ ትራስ አድርጎ ጤና አጥቶ የሚሰቃይ በየቤቱ ስንት አለ። ገንዘብ ተሸክሞ ጤና ተሸክሞ ደግሞ ጌታዬ ምን ነው ለምን ፈጠርከኝ ብሎ የሚያማርራል። ለምን እናማርራለን? መጀመሪያ እድሎቻችን እንመልከት። እጆቻችን ላይ ወርቃማ ነገሮች አሉ። ብዙ ስራዎች አሉ፣ ብዙ እድሎች አሉ። አናማር። ምን ይላል ወንጌል? ላለው ይጨመርለታል፣ ለሌለው ያው ይወሰድበታል። ምስጋና ላለው ሰው ባናት፣ ለሚያማርር ደግሞ አንተ አታስፈልግም እንካ ለሚያመሰግን ተብሎ ይሰጣልና አናማር። ምክንያት አንፍጠር። ማማረር ቀላል ነው፣ አመስገን ነው ከባድ። አመስጋኝ ነው። እግዚአብሔር ይመስገን፣ ተመስገን። ውሃም ጠጥተን አደርን፣ አፈር ላይም እፍፍ ብለን አደርን። ቴንኪው፣ ተመስገን። በቃ እናመስግን። እግዚአብሔርን ስናመሰግን የበለጠ ይጨመርልናል። ስለዚህ ይሄንን አስበን ብንጓዝ ሰክሰስፉል ላይፍ ይኖረናል። ፍቃድ አላችሁ ለቀረጻ? ሲሪየስ ቁም ነገር እየሳቃችሁ ነው አይደል? መቼም እያሾፈ ነው ብላችሁ ነው። ደህና ናችሁ? ሱባኤ ጥላችሁ ወዴት ነው? እኛ ነገር ስራ ነን። ተይ እንጂ ለመሳለም ነው እንዴ? ቦታውን እንዴት አገኛችሁት? ምርጥዬ ነው አይደል? ሪፍሬሽ የሚደረግበት ቦታ። በቃ ይመቻችሁ። ረበሽ ናችሁ?
እሺ በስድስተኛ ደረጃ ጓደኛ መምረጥ። ዛሬ ብዙ ሰው በጓደኛው ብልሽት ሽቱ ወጥቷል። ንጹህ ቅዱስ የተባለው ሰው እርምጥምጡ ወጥቶ ብልሽት ሽቱ ወጥቷል። በእውነት በጣም አዝናለሁ፣ ልቤ ይነካል። በእውነት እግዚአብሔርን በጣም አዝናለሁ። ብዙ ወጣቶች ተበለሻሽተው የማይሆን ቦታ ላይ ወድቀዋል። ይህንን ቪዲዮ የምታዩ ጓደኛ መረጣ ላይ ጥንቃቄ ያድርጉ። ጥንቃቄ አድርጉ። ቢቻል ካጣ ብቻ ነው ብቻ መሆን እንዴት ጸጋ ነው። ዛሬ ደናው ሰው ከማይሆን ጓደኛ ጋር ገጥሞ የባሰ ከድጡ ወደ ማጡ እየገባ ነው። ወጣቶች እያየሁ ነው፣ እያዘንኩ ልቤ እየተሰበረ ነው። ሳይ ከሌ እንዲሆነ ሲሉኝ ሳይ በጣም ነው የምደነግጠው። ስለዚህ ጓደኛ መረጣ ላይ ጥንቃቄ አድርጉ። ስፔሻሊ ትውልዱ በጣም ጠፍቷል። ዛሬ ሞባይል ቤስት ፍሬንድ ሆኖ ብዙ ልጆች የማይሆን ቦታ ማይመች ፊልም እያዩ ጓደኛ ሆኗል። ዛሬ ሞባይል እነሆ እሳትና ውሃ በፊት አኖርልሃለሁ እጅህን በመረጥከው ትሰድ ዘንድ የጌታ ፍቃድ ግልጽ ክፍት ነው። ምርጫ ሰጥቷል። ምርጫው አንተ የባለቤቱ ሞባይል ወይ ፈንጂ ነው ወይ ለምለም ውሃ ነው። ብዙዎች ግን ጥንቃቄ የሌለው አጠቃቀም እየተጠቀሙ ተበለሻሽተው ቀርተዋል። መነሳት ደግሞ ይቻላል፣ ከተበላሹበት መውጣት ይቻላል። ግን የምናየውን ነገር መምረጥ መቻል አለብን። የሚጠቅመንን ነገር ብዙ ሰው ተለውጦበታል። ኢንተርናሽናል ስራ እየሰራ ነው። በእውነት ኦንላይን ስራ እየሰራ ነው በሞባይል። ጥንቃቄና ከመጠምጠም ትምህርት ይቅደም። ቤተሰቦች በተለይ እዚህ ላይ ልጆቻችንን ማባበያ ብለን መረን ለቀናቸው ከጠፉ በኋላ ፍለጋ ሳይጠፉ ነው። ሰነፍረኛ ከሩቅ ይመልሳል። ከሩቅ በጎቹ የሩቅ ከሄዱ በኋላ ነ ይላል። ጎበዝ እረኛ ሳይሩቁ ይመልሳል። ቤተሰቦች እረኞች ናችሁ፣ ጥንቃቄ አድርጉ። ይህ ከጀርባ የምታዩት ቦታ ኤአይ አይደለም፣ በእርግጠኝነት ነው የምነግራችሁ። በስማም ተፈጥሮ እውነት ኢትዮጵያ ውስጥ ነው። ኢትዮጵዬ ማየዬ ይህን የመሰለ ውብ ስፍራ ይተሽ ነው የተቀመጥሽው። ይህ ቦታ የመናገሻ አምባ ማርያምና የጋራው መድኃኔዓለም አንድነት ገዳም በጣም ደስ የሚል ቦታ ነው። ከመናገሻ ሱባ ደን ጋር የተያዘ ነው። ከአዲስ አበባ 25 ኪሎ ሜትር ከአድዋ 00 25 ኪሎ ሜትር ርቀት ላይ ይገኛል። በጣም መንፈስን ስርቅ የሚያደርግ ቦታ። ተረብሾ የመጣ ሰው ያለውን ነገር አራክፎ አእምሮውን አድሶ ንጹህ 00 የፋብሪካ መኪና ሆኖ ነው የሚወጣው። የመጨረሻውና ሰባተኛው ወሳኙ ሐሳብ በጣም በህይወታችሁ ውስጥ ትልቅ ሚና የሚጫወተው ወሳኙ የጥሞና ጊዜ፣ ከራስ ጋር መሆን፣ ከፈጣሪ ጋር መነጋገር፣ ማውራት ተጠቅሜበታለሁ። በጣም ጥሞና ማለት ጸጥ ረጭ ያለ ቦታ ላይ ራስን ማዳመጥ፣ ከራስ ጋር መሆን ማለት ነው። ጥሞና ማለት ከግርግር ከውካታ መውጣት ማለት ነው። ግርግር ውስጥ ራስህን አታገኘው። ጥሞና እንደዚህ አይነት መልካም ቦታ ላይ መጥተህ እርግጥ ያለ ሰው በሌለበት ሰዓት መጥተህ እረፍ ስክን ቅስቅስ ብለህ ወደ ቤት ትገባለህ። ሪፍሬሽ ይባላል። ሪፍሬሽ የትም ያልተነዳ 00 እንደሚባለው መኪና አንተም በቃ ፍሬሽ ሆነ አዲስ ጉልበት፣ አዲስ ኢነርጂ፣ አዲስ አእምሮ ይዘህ ወደ ቤት ገብተህ ሲነጋ አዲስ ሰው ሆነ ተደስተህ ትውላለህ። እግዚአብሔር ይመስገን። ጥሞና ማለት በቃ ራስን ማዳመጥ መረጋጋት ማለት ነው። በቃ ውክቢያ ኮካባ ከከላባ ህይወት መውጣት ማለት ነው። ብዙ ሰው ተዋክቦ ኖሮ ተዋክቦ ይሞታል። አንድ ቀን ለራሱ ጊዜ ሳይሰጥ። ለራስ ጊዜ እኮ መስጠት ማለት እኮ በቃ ከሞት እንደመነሳት ማለት ነው። በቃ ከሞት እንደመነሳት አሮጌ ማንነትን አራግፈ አዲስ ጭንቅላት ዳውንሎድ አድርገህ ፏ ብለህ ትገባለህ። በቃ ብዙ ጊዜ እመክራለሁኝ ሰው ካለበት በወር አንዴ ቢያንስ በወር አንዴ ወጣ ብሎ ራሱን አዳምጦ ሲገባ የአንድ ወር ኢነርጂ ይዞ ይሄዳል። የአንድ ወር ኢነርጂ የእህቴ ልጅ አለ ይመጣል። በወር አንዴ መድኃኔዓለም የአንድ ወር ሰላሜን አገኛለሁ ነው የሚለኝ። በእውነት የአንድ ወር ሰላሜን አግኝቼ እገባለሁ ይላል። በጣም ተምሬበታለሁ በእውነት። እኔም አላውቀውን ነው ብዙ ነገሮች። ሰው አይናቅም፣ ታናሽ ነው ተብሎ ሰው አይናቅም። ከተናናሾች ብዙ ትምህርት አለ። የአንድ ወር ሰላሜን አገኛለሁ አለኝ በእውነት። በፊት በሳምንት መጣ ነበር ኑሮ ስመሰርት ትዳር ሲይዝ እርግፍ አድርጌ ጥዬው ዓለም ውስጥ ገብቼ እንጫጫ ነበር። አሁን ግን እግዚአብሔር ይመስገን ፈጣሪ ፈቅዶልኝ
ራሴን የማዳመጥበት ጊዜ አግኝቻለሁ። እግዚአብሔር ይመስገን። ጥሞና ማለት ይሄ ነው፣ ከራስ ጋር መኖር። አያችሁ ህይወት እንደዚህ ነች። ጠዋት ዝናብ ነበር፣ አሁን ደግሞ ፀሐይ ነች። ህይወትም አንድ ወቅት ላይ ጭልም ትላለች። የሚነጋ አይመስለንም፣ ይነጋል። ቀን የጨለመባችሁ እንዳይመስላችሁ፣ ትዕግስት ያስፈልጋልና በትዕግስት ሁሉንም ማግኘት ይቻላል። ሁሉም ላይ ይደረሳል። እግዚአብሔር ይመስገን። ሳሰለችሁኝ እስካሁን ድረስ ስለተከታተላችሁኝ በእውነት በጣም ነው የማመሰግነው። ክብረት ይስጥልኝ። አመሰግናለሁ።